ጾም የጸሎት እናት፣ የአርመሞ እህት፣ የእንባ ምንጭና የመልካም ገድል ሁሉ ጥንተ መሰረት ናት። ሰላም ሰላም ውድ ኦርቶዶክሳውያን የመባ ቲዩብ ቤተሰቦች፣ ለዛሬ ዘንላችሁ የመጣ ነው ስለ ጾም ነው። ጾም ማለት ምን ማለት ነው? ስንጾምስ እንዴት ነው መጾም ያለብን? አርአያነቱስ ምንድነው የሚለውን በዛሬው ዝግጅታችን ለመመለስ እንሞክራለን። አዳዲስ የሆናችሁ ሰዎች ይህን ቤት ላይክ እና ሰብስክራይብ በማድረግ እንድታበረታቱን እግዚአብሔር ስም እንጠይቃለን። ቀጥታ ወደ ተዘጋጀው ፕሮግራም እንሄዳለን። ጾም የጸሎት እናት፣ የአርመሞ እህት፣ የእንባ ምንጭና የመልካም ገድል ሁሉ ጥንተ መሰረት ናት። ባህረ ጥበባትና ስንዱ እመቤት የሆነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ከሚያደርጓት ነገሮች መካከል አንዱ የሂሳብ ስሌት ሰርታ የዘመን መቁጠሪያ ሳይንስና ባህረ ሐሳብን ቀምራ አበቄትና መጥቅን ለይታ የአጽዋማትና የበዓላትን ዕለታት ወስና ለትውልድ ማስተላለፏ ነው። በመሆኑም ዘውትር በየዓመቱ 7ቱን የአዋጅ ጾማት ታውጃለች። ከነዚህም መካከል አንዱና ርዕሰ አጽዋማት የሆነው የአብይ ጾም የጌታ ጾም ነው። በቤተ ክርስቲያናችን ቀኖና መሰረት እምነትና ጾም፣ ጸሎትና ምጽዋት የማይለያዩ የአንድ ሳንቲም ሁለት ገጽታዎች ከመሆናቸው ባሻገር ጾም፣ ጸሎትና ምጽዋት አንድ ጣራና ግድግዳ የመልካም ሥራ አበጋዞች ናቸው። እምነት በመሰረትነቱ እንዲጸና እንዲያድግና ስራ እንዲሰራ ጾም፣ ጸሎትና ምጽዋት ያስፈልጋሉ። ጾምም ከእምነትና ከጸሎት ጋር ሲሆን ድንቅ ስራን ይሰራል። ይህ ከሆነ ዘንድ ደግሞ ከበጎ ስራ ሳይሰሩ ፍቅርን ሳይዙ ምሕረትን ይቅርታን ሳያደርጉ ጾማለሁ ማለት የረሃብ አድማ እንጂ ክርስቲያናዊ ጾም አይደለም። አበው በምሳሌው ሲያስተምሩ ቂም ይዞ ጸሎት የለም እንዲሉ ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድን ጸሐፍተ ፈሪሳውያንን በገሰጸበት አንቀጽም ሆነ በተራራው ስብከቱ እንደ ግብዞች አትጹሙ ነው ያለው። እነሱም የጾሙን ትርጉም ባለመረዳት ክፋትን፣ ተንኮልን፣ ቅሚያንና ስስትን እየሰሩ ባልንጀራቸውን በእግዚአብሔርና አርአያ ምሳሌ የተሰራውን ሰው እያስቀየሙ ሕግና ስርዓትን እናከብራለን እንጾማለን ይላሉና፣ ክርስቲያኖች ግን ከእንዲህ አይነቱ ፍሬ ከሌለው ጾም ራሳችንን ልናርቅ ይገባል። የሰማይ አባታችንም ምሕረቱን ቸርነቱን እንዲያበዛልን በጾማችን ወቅት የበደሉንን ይቅር እንበል። ማቴዎስ ምዕራፍ 6 ከቁጥር 14 እና 16 እንዲሁም ማቴዎስ 23 ከቁጥር 1 ጀምሮ። ከተራራ የሚከብድ ከሰይጣን ጻር የሚከፋ ነገር የለም። ተራራ ሲወጡት ያደክማል። ተነስ ብሎ ማዘዝና ከዚህ ወደዚያ እለፍ ማለት ደግሞ የበለጠ ይከብዳል። በአካላዊ እንቅስቃሴ ብቻ የህሊናን አቀበትም ነው። በልቦና ይከብዳል። ነገር ግን በእምነትና በጾም በጸሎት ሁሉም ይቻላል። ጌታችንም ኢየሱስ ክርስቶስ በመዋዕለ ሥጋዌ ይህንን አስረግጦ ሲያስተምር ለሚያምኑ ሁሉ ይቻላል፣ እምነት ከባዱን ያቀላልና፣ እምነት የራቀውን የሚያቀርብ የረቀቀውን የሚያጎላ የተሰወረውን የሚገልጽ የማይቻለውንና የማይገፋውን የሚያስችል ክፉ ቀንን ለመሻገር ተስፋን ለመሰነቅ የሚረዳ ረቂቅ መሳሪያ ነው። ታዲያ እምነትን ደግሞ ኃይል የሚሰጡ እንደ ጣሪያና ግድግዳ ሆነው የሚያስውቡት ጾም፣ ጸሎትና ምጽዋት ናቸው። ቅዱሳን ሐዋርያት ተራራውን ማስወገድ አጋንንትን ማውጣት በተሳናቸው ጊዜ እረኛቸው መድኃኔዓለምን ቀርበው ይህን ማድረግ የተሳነን ልናስወጣው ሲያልቻልነው ስለምንድን ነው ቢሉት፣ ጌታችንም ክብር ምስጋና ይግባውና ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር አይኖርም ካላቸው በኋላ በማከልም ይህን አይነት ግን ከጾምና ከጸሎት በቀር አይወጣም አላቸው። ማቴዎስ 17 ከቁጥር 14 እስከ 20።
ለመሆኑ ጾም ምንድን ነው? ጾም ማለት ሰውነት ከሚያስፈልጋቸው ነገሮች ሁሉ መከልከል፣ መወሰን ማለት ነው። ወይም ለሰውነት የሚያምረውን የሚያስጎመጀውን ነገር መተው ማለት ነው። ጾም ከሃይማኖት ጋር ዘላለማዊ ዝምድና ስላለው ሃይማኖት ባለበት ቦታ ሁሉ ጾም አለ። ይልቁንም በብሉይ ኪዳን ጾም ከፍተኛ ቦታ አለው። የብሉይ ኪዳን ነቢያት ከእግዚአብሔር ጋር በሚገናኙበት ወራት እህል ውሃ ባፋቸው አይገባም ነበር። ዘፍጥረት ምዕራፍ 34 ከቁጥር 28። በኃጢአት ብዛት የታዘዘው የእግዚአብሔር መቅሰፍት መዓት የሚመልሰው ሕዝቡን በጾም ሲለምኑትና ሲማልዱት ነበር። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 8። በሐዲስ ኪዳንም ጾም ሰው ሰራሽ ሕግ ሳይሆን ራሱ መድኃኒታችን በመዋዕለ ሥጋዊ የሥራ መጀመሪያ አድርጎ የሰራው ሕግ ነው። ማቴዎስ 4 ከቁጥር 2 እንዲሁም ሉቃስ 4 ከቁጥር 2። ከዚያም በኋላ ቤተክርስቲያን እንዲያገለግሉ የታዘዙ ሐዋርያትም ከመንፈስ ቅዱስ በየጊዜው ትእዛዝ የሚቀበሉትና በጾምና በጸሎት ላይ እንዳሉ ነበረ። የሐዋርያት ሥራ ምዕራፍ 13 ከቁጥር 2። ለስብከተ ወንጌል የሚያገለግሉ ዲያቆናትና ቀሳውስት የሚሾሙትም በጾምና በጸሎት ነበር። የሐዋርያት ሥራ ምዕራፍ 13 ከቁጥር 3 እንዲሁም የሐዋርያት ሥራ ምዕራፍ 14 ከቁጥር 23። እነ ቆርኔሌዎስና ሌሎችም የአዲስ ኪዳን ክርስቲያኖች ያላሰቡትን ጸጋ ያገኙት በጾም በጸሎት ፈጣሪያቸውን ማልደው ነበር። በሐዋርያት ሥራ ምዕራፍ 10 ቁጥር 30 ላይ እንደተቀመጠው። የጾም ሃይማኖታዊ ትርጉሙ ፈጣሪን መለመኛ፣ ከኃጢአት ቁራኛ መላቀቂያ መሳሪያ ስለሆነ በጾም ወራት ለአምሮት ለቅንጦት የሚበሉ ወይም ለመንፈሳዊ ኃይል የሆነ ስጋዊ ፍትወትን የሚያበረታቱ የአልኮል መጠጦችን፣ ስጋና ቅቤ፣ ወተትና እንቁላልን ማራቅ ታዟል። ትንቢተ ዳንኤል ምዕራፍ 10 ከቁጥር 3 እንዲሁም ዳዊት መዝሙር ምዕራፍ 118 ከቁጥር 24 ላይ። ከመብላት ከመጠጣቱና ከሌላው ደስታ ጋር ባልና ሚስት በምንጣፍ አልጋ አይገናኙም። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5 ላይ። ይህም በትዳር ላይ ላለን በእግዚአብሔር የተከለከለውን ሰው ሰራሽ ወሊድ ቁጥጥር ዘርን ውጪ ከማፍሰስ ዘፍጥረት 38 ከቁጥር 9 እስከ 10 ላይ እንዳለው ወይም ማንኛውም ዘመናዊ ቁጥጥርን ከመጠቀም ሊጠበቅ የሚችል የመከላከል ስርዓት ነው። ጾም በትምህርት ሐዋርያትም ሆነ በሊቃውንተ ስብከት በአጽንኦት ከመነገሩ ባሻገር ቅዱሳን ሐዋርያት ጾምን የሥራቸው መጀመሪያ የአገልግሎታቸው ስኬት መንፈሳዊ መሳሪያ ሆኗቸው እንደነበረ በመጽሐፍ ተጽፎ እናነባለን። ቅዱሳን ሊቃውንትም ቢሆኑ ጾም የጸሎትና የእርምሞ እህት፣ የእንባ ምንጭና የመልካም ገድል ሁሉ ጥንተ መሰረት ናት በማለት አስተምረዋል። በሌላው ጾምና ምጽዋት የማይለያዩ እንደሆኑ ሲያስተምሩ ነዳያንን ለመመገብ የሚጾሙ ንዑድ ነው። ይህም እንዴት ይሆናል ቢሉ ከፍቅረ ቢጽ የሚደመር ከ10ቱ ትእዛዛት የሚቆጠር በጎ ስራን መስራት ተገቢ ነውና ነው። ጾመኛው ቢያንስ በቀን ውስጥ ቁርሱን ስለማይበላ ያንን የቁርሱን ወጪ ችግረኞች እንዲረዱበት ለመረዳጃ ማህበር ወይም በቤተ ክርስቲያን አካባቢ ለሚገኙ ነዳያን ቢሰጥ ጾምን የበለጠ ክርስቲያናዊ ያደርገዋል። ትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6። እንዲሁም ከቁርስ በተጨማሪ በፍስክ ወራት የነበሩት የወተት፣ የእንቁላል፣ የስጋው፣ የቅቤው ሁሉ ወጪ በጾም ወቅት ስለሚቀርለት ጾመኛው ለመመጽወት ያለው ዕድል በጣም የሰፋ ይሆናል። ነገር ግን ማንኛውም ክርስቲያን ሲጾም የማይመጸውት ከሆነ ቁጠባ አደረገ እንጂ ጾም አይባልም። በመሆኑም ጾም በቅዱሳት መጻሕፍት የተገለጹትን ምክሮች እያስታወሱ ከኃጢአት ለመንጻት ስለ ራስ የታሰበውን ለነዳያን በመስጠት የሚጾም ከመሆኑ ባሻገር ጾም ለራስ ብቻ ሳይሆን ለሌሎችም፣ ለወዳጅ ብቻ ሳይሆን ለጠላትም የሚሰራ መንፈሳዊ ስራ ስለሆነ ፍቅረ ቢጽ የሚያስተገብር በጎ ምግባር ነው። ጌታችንም በወንጌል ለሚያሳድዷችሁ ጹሙ፣ ጸልዩ ብሎ አስተምሯል።
የማቴዎስ ወንጌል ምዕራፍ 5 ከቁጥር 44 እስከ 48። እንዲሁም በደዌ ዳኛ በአልጋ ቁራኛ የተያዙትን በስደትና በምርኮ ያሉትንም በጾም ወራት በማስታወስ መጸለይ ይገባል። በሌላው በጾም ወራት ከመብልና ከመጠጥ መወሰን ብቻ ሳይሆን ዓይን ክፉ ከማየት አንደበት ክፉ ከመናገር መቆጠብ ግድ ይላል። በአጠቃላይ የጾም ጊዜ ፈጣሪን መለመኛ፣ የኃጢአት ማስተሰሪያ፣ ሕይወት ለእግዚአብሔር ሕግ እንዲገዛ ማሰልጠኛ ነው። ክፉ መንፈስና ጦርና ፍላጻ ማስወገጃም ስለሆነ ጾም በጥንቃቄ ሊጠብቁትና ሊፈጽሙት የሚገባው ሃይማኖታዊ ግዴታ ነው። በመብል ምክንያት ድል የሆነውን ለኃጢአት መግቢያ በር የከፈተው ሕይወት በጾምና በኃይለ ጽናት እንደሚኖረው ያሳየናል። ዘፍጥረት 2 ከ26 እስከ 27 እንዲሁም ዘፍጥረት ምዕራፍ 3 ከቁጥር 6 እስከ 8። ጾም ሕይወት በእግዚአብሔር ፊት ትሁት ታዛዥ እንዲሆን ያደርጋል። የዳዊት መዝሙር ምዕራፍ 34 ከቁጥር 13 ላይ። ሰውነትን በመንፈሳዊ መንገድ ለመምራትም ይረዳል። መዝሙር 68 ከቁጥር 10 ጀምሮ። የመልካም ሥራና የመንፈሳዊ ኃይል ተቃራኒ የሆኑ እንደ ስስት፣ ትዕቢትና ፍቅረ ነዋይን፣ ሐሰት የመሳሰሉ የኃጢአት አውራዎችን ያርቃል። በመንፈሳዊ ሕይወት ላይ የሚዘምቱ የኃጢአት ሰራዊት ድል ለመንሳት ያበቃል። ሕይወትን ወደ ጽድቅ መንገድ ይመራል። ለጸሎት፣ ለምጽዋት፣ ሰውና እግዚአብሔር ደስ የሚያሰኙበት ሥራ ለመስራት ያተጋል። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 16 እስከ 23 እንዲሁም ማቴዎስ ምዕራፍ 4 ከቁጥር 1 እስከ 11። ጾም ከሃይማኖት ጋር የማይለያይ ቁርኝት ስላለው ስርዓቱና የአፈጻጸም መንገዱ ይለያይ እንጂ በሃይማኖት ለሚኖሩ ሁሉ ጾም መንፈሳዊ ትእዛዝ ነው። ጾም በብሉይ ኪዳን ታላቅ ስፍራ እንደነበረው ነቢያት እግዚአብሔርም ታላላቅ የኃይልና የተአምራት ሥራ ይሰሩ የነበሩት በጾምና በጸሎት እንደሆነ ከእግዚአብሔር ጋርም ቃል በቃል የተነጋገሩት እህልና ውሃ በአፋቸው ሳይገባ በመጾም እንደነበረ መጽሐፍ ቅዱስ ያስተምረናል። ዘፍጥረት ምዕራፍ 34 ከቁጥር 28። በብሉይ ኪዳን ከአንድ ቀን ጀምሮ እንደየጊዜው ሁኔታ 3፣ 7፣ 14፣ 21 እና 40 ቀናት የጾሙ ብዙዎች ነበሩ። ፈሪሳውያን ሳይቀር በየሳምንቱ ማክሰኞና ሐሙስ 2 ቀን በዓመት 104 ቀን ይጾሙ ነበር። የሉቃስ ወንጌል ምዕራፍ 18 ከቁጥር 9 እስከ 14 ላይ እንዳለው። በሀገርና በወገን ላይ ለሚመጣ መቅሰፍት ሳይቀር መፍትሄው ወደ እግዚአብሔር በመመለስና በመጾም በጸሎት በመለመን እንደሆነ ከቀደሙት ነገሥታትና እግዚአብሔር ሰዎች መጽሐፍ ቅዱስን መሰረት አድርገን እንማራለን። የእሴይ ልጅ ንጉሱ ዳዊት የሳኦልና የልጁ የዮናታንን ሞት፣ የብዙ እስራኤል ሰራዊትን እልቂት፣ የጦሩን ግንባር መፍታት በሰማ ጊዜ ለእግዚአብሔር ሕዝብ ለእስራኤል ወገን እንባ በማፍሰስ የአንድ ቀን ጾም ጾሟል። ሁለተኛ ሳሙኤል ምዕራፍ 1 ላይ ከቁጥር 11 እስከ 12 ሰፍሮ እንደሚገኘው። እንዲሁም ንጉሥ ዳዊት እግዚአብሔር ያደረገለትን ውለታ በመዘንጋት አርዮንን በግፍ አስገድሎ ከአርዮን ሚስት ጋር በዝሙት የወለደው ሕፃን በታመመ ጊዜ ከዙፋኑ ወርዶ ራሱን ተከናንቦ ጫማውን አውልቆ አመድና ትቢያ በራሱ ላይ በመነስነስ ወደ ደብረ ዘይት ተራራ በመውጣት ለ7 ዕለታት እንደጾመ ልጁ ቢሞትበትም በምትኩ ግን ሰለሞንን ያህል ጥበበኛ ልጅ እንደሰጠው ሰላሙም እንደተመለሰለት በመጽሐፍ ተመዝግቦልናል። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 12። አስቴርም ከኢትዮጵያ ጀምሮ እስከ ህንድ ድረስ ተበትነው ለነበሩት ህዝቦች ግፍና ጭቆናቸውን ተመልክታ መርዶክዮስን ከሞት ወገኖች ከጥፋት ለማዳን
ሁሉም ለ3 ቀንና ሌሊት እህል ውሃ ሳይቀምሱ እንዲጾሙ አሳውጃ እሷም ከደንግጥሮቿ ጋር በመጾም ከእግዚአብሔር ዘንድ መልስ በማግኘት በክፉ አድራጊዎች ላይ ድልን ለመቀዳጀት በቅታለች። መጽሐፈ አስቴር ምዕራፍ 4 ከቁጥር 13 እስከ 16 እንዲሁም ምዕራፍ 7 ከቁጥር 10 ጀምሮ። ነቢየ እግዚአብሔር ዳንኤልም ስለተገለጠለት አስደናቂ ምስጢርና ስለተሰጠው ሀብተ ትንቢያ 21 ቀን የጣመ የላመ ምግብ ሳይበላ ወይንና የሚያሰክር መጠጥ ሳይጠጣ እንደጾመና በጾሙም ፍጻሜ መላእክት እግዚአብሔር ተገልጠው እንዳነጋገሩት ለሕይወቱ ደስ የሚያሰኘውን መልካም ዜና እንደነገሩት ተጽፎ እናነባለን። ትንቢተ ዳንኤል ምዕራፍ 10 ከቁጥር 3 እስከ 19። ሌሎችም አብያተ ነቢያት ሙሴ፣ ኢያሱና ኤልያስ እያንዳንዳቸው 40 መዓልትና 40 ሌሊት ጾመዋል። በተለየ ሊቀ ነቢያት ሙሴ በሲና ተራራ ላይ ከእግዚአብሔር ጋር ቃል በቃል ሲነጋገር ቆይቶ 10ቱ ትእዛዛት የተጻፈባቸውን ጽላቶች ተቀብሎ ሲመለስ፣ ሕዝበ እስራኤል ግን እግዚአብሔር ካዘዛቸው መንገድ ወጥተው የጥጃ ምስልን ጣዖት ሰርተው በማምለክ ፈጣሪያቸውን በማስቆጣት ለቅጣቱና ለጥፋቱ ተዘጋጅተው ባገኛቸው ጊዜ ስለሰራችሁት ኃጢአት እርሱንም ለማስቆጣት በእግዚአብሔር ፊት ክፉ የሆነውን ነገር ሁሉ ስላደረጋችሁ እግዚአብሔር ሊያጠፋችሁ ተቆጣባችሁ። ከቁጣውና ከመዓቱ የተነሳ ስለፈራሁ እንደፊተኛው በእግዚአብሔር ፊት 40 ቀንና ሌሊት ወደቅሁ፣ እንጀራም አልበላሁ ውሃም አልጠጣሁ፣ እግዚአብሔርም ሰማኝ በማለት በሚመራው ሕዝብ ላይ ስለመጣው መቅሰፍት መጾሙን ይናገራል። ዘዳግም ምዕራፍ 9 ከቁጥር 5 ላይ እንዲሁም ከምዕራፍ 9 ከቁጥር 25 እስከ 29 ላይ ተቀምጦ እንዳለው ጌታችን መድኃኒታችን ኢየሱስ ክርስቶስም የብሉይ ኪዳኑን ሕግና ሥርዓት ጾም ለመጾም 40 ቀንና ሌሊት የጾመው አቤት ነቢያት የጾሙትን ጾም ለማጽደቅ ነው። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 11 እንደተቀመጠው እንዲሁም ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ላይ እንዳለው ጾምን በጎውን ነገር ሁሉ ከእግዚአብሔር ለማግኘት የሚረዳ መሳሪያ ነው። ጾም ፍቃደ ሥጋን ድል ይነሳል፣ የነፍስን ደዌ ይፈውሳል፣ ከእግዚአብሔር ተልኮ የሚመጣውን በትረ መዓት ይመልሳል። ጾም የሥራ መጀመሪያ መሆኑን ሲያስተምር መድኃኒታችን ኢየሱስ ክርስቶስ 30 ዘመኑን በፈለገ ዮርዳኖስ በእደ ዮሐንስ ተጠምቆ ልጅነቱን አስመስክሮ ዕለቱን ወደ ገዳመ ቆሮንጦስ ነው የሄደው። በዚያም ከዘረጋ ሳያጥፍ ከቆመ ሳይቀመጥ 40 መዓልትና 40 ሌሊት በመጾም ጾምን የሥራ መጀመሪያ አድርጎታል። ማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 11። ይህንን ለመግለጽ ሊቁ ቅዱስ ያሬድ ጌታችን ስለኛ ጾመ አርያውን ይሰጠን ዘንድ በማለት ዘምሯል። እርሱም የጾመው ለኛ አርያና አብነት ለመሆን ነው እንጂ በደል ኖሮበት አይደለም። ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 14 እንዲሁም አንደኛው ጢሞቴዎስ ምዕራፍ 2 ከቁጥር 21 ላይ እንደተቀመጠው ብዙ ሰዎች ሕገ ጾምን እንደ ልጓም አውልቀው እየጣሉ እንብላ፣ እንጠጣ፣ ነገ እንሞታለን በማለት ለሚያልፈው ዓለም ሲጨነቁለት እና ለመቃብር ቀለብ ሥጋን ሲያወፍሩለት ይታያል። ያዕቆብ ምዕራፍ 5 ከቁጥር 5 እንዲሁም ፊልጵስዩስ ምዕራፍ 3 ከቁጥር 18 እስከ 21 እንደተቀመጠው ሌሎችም ደግሞ ጾም ሕግ አይደለም፣ የመጾም ግዴታ የለም፣ ጌታ ጾሞልናል፣ እኛ መጾም አያስፈልገንም ይላሉ። ይህ ሁሉ ከህሊና ድካም የሚመነጭ ከንቱ አስተሳሰብ ነው። ጌታ የጾመው ጾሙ በቂ ሆኖ ከሱ በኋላ መጾም መጸለይ የማያስፈልግ ቢሆን ኖሮ ግልጽ ሆኖ ይጻፍ ነበር። ነገር ግን ጾም እስከ መጨረሻው ከክርስቲያኖች ሕይወት የማይለይ ሕግ መሆኑን ጌታችን መድኃኒታችን ኢየሱስ ክርስቶስ ለዮሐንስ ደቀ መዛሙርቱ በሰጠው መልስ እናረጋግጣለን። ዮሐንስ ደቀ መዛሙርቱም ወደ ጌታ ቀርበው እኛና ፈሪሳውያንን አብዝተን እንጾማለን፣ ያንተ ደቀ መዛሙርት ግን ለምን አይጾሙም ብለው በጠየቁት ጊዜ ክብር ይግባውና መድኃኔዓለም የሰጣቸው መልስ የሙሽራው ሚዜዎች ሙሽራው ከነርሱ ጋር ሳለ መጾም አይችሉም፣ ነገር ግን ሙሽራው ከመካከላቸው የሚወሰድበት ጊዜ አለ፣ ያን ጊዜ ይጾማሉ በማለት መልሶላቸዋል።
አምላካችን ጾም የማያስፈልግና እርሱ የጾመልን ጾም እኛ እንዳንጾም ቢሆን ኖሮ ከዚህ በኋላ መጾም የለባቸውም እኔ ጾምኩት በቂ ነው ብሎ በመለሰ ነበር። ነገር ግን እርሱ የጾመው ለአርያ ለአብነት እንደሆነና እኛም ከዚያ በኋላ የተነሳነው ሆነ እስከ ዓለም ፍጻሜ የሚነሱት የእሱን ፈለግ ተከትለን መጾም እንዳለብን ያስረግጣል። በመሆኑም በሚዜዎች የተመሰሉት ቅዱሳን ሐዋርያት ሙሽራው ክርስቶስ ከነሱ ከተወሰደ በኋላ ጾምን የሥራቸው መጀመሪያ አድርጎ ጾመዋል። እኛም ከነርሱ ተቀብለን ከጌታ ተምረን ስንጾመው እንኖራለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ብሉይ ኪዳንን ከሐዲስ ኪዳን አስተባብራ ይዛ ሥርዓተ አበው ጠንቅቃ ጠብቃ የምትመራ በመሆኗ ክርስቶስ እንደተጠመቀ አጥምቃ እንደ ጾመ ጹሙ ብላ ታስተምራለች። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክብር።